الله بالصلاة نبياتنا عليه الصلاة والسلام بمجرشاو دمياتشو دنيان لسنابتو سيلو لزيه لأمتاتشو يستلالفوت واناو ملكت أدرا بصلاة الجوچاچو بملكواتشو باريوچ لاي أدرا أو الصلاة هي عماد الدين صلاة يمنتاتشن مسوسونو ككدتنا كامنت مكاكل يالو قردوش صلاة نو صلاة ما يسجد نبي محمد صلى الله عليه وسلم بحديثاتشو من يلالو بنيانا بكهديان مكاكل يالو مليا صلاة نو صلاة ما يسجد سو مهما كان اسمه سمو مانم يهون مان أحمد محمد بيون انكوان صلاة كالسجد مسلم عدلم بتلي صلاة كل جزي واجب قديتانو نگرگن برمضان ور سبحان الله عندند موñهቶቻችንና ወንድሞቻችን አሉ ረመዳንን የሚጾሙ ሶላትን የማይሰግዱ የትኛው ነው በላጭ ሶላት እኮ ሸሃደተይን አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመዱን ረሱሉላህ ካልን በኋላ ሁለተኛው የእስልምና መሰረት ምንድነው ሶላት ነው ጾም እኮ አራተኛው ነው ሱብሃንአላህ ሁለተኛውን ሳንተገብር እንዴት አራተኛው ጋር ዘለን እንሄዳለን ሁለተኛው ሳይተገበር አራተኛው መተግበሩ በራሱ ተቀባይነት የለውም ስለዚህ ሶላት ከስራዎች ሁሉ ቁንጮ የመልካም ስራ መጀመሪያ ሶላት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲታቸው ሶላት ከተስተካከለ ስራው እንዳለ ይስተካከላል ሶላት ከተበላሸ ስራ እንዳለ ይበላሻል ከዛ በኋላ ያለው ምርማሬ የጸና የከበደ ይሆናል ይህም ሂሳብ የቆመው ተሳሳቢ ሌላውን ሂሳቡን በትክክል ውጤታማ ለመሆን በጣም አታካችና አዳጋች ይሆናል ስለዚህ ሶላታችን ላይ ምን እንመስላለን በአግባቡ እንሰግዳለን ወይ ሶላት አላህ እንደሚፈልግብን ነው የምንሰግደው ወይስ አላህ እንዳለው فخلف من بعدهم خلف اضاعوا الصلاه واتبعوا الشهوات فسوف يلقون غيا الله من على ምርጥ ጥሩ ሳሊሖች ካለፉ በኋላ ምድር ላይ ምትኮች ተተኩ ምን አይነት አዳው ሰላትን የሚያበላሹ ደስ ሲላቸው የሚሰግዱ ደስ ካላላቸው ሚተው የነሸቱ ቀን የሚሰግዱ የደበራቸው ቀን ማይሰግዱ ሌሎች ደግሞ አሉ በደንብ የሸቀሉ ቀን የሚሰግዱ ያልሸቀሉ ቀን ማይሰግዱ ያልሸቀሉ ቀን የሚሰግዱ የሸቀሉ ቀን ማይሰግዱም ደግሞ አሉ ሶላት ይሄ አይደለም ሶላት ማለት ህይወት ነው ሶላት ማለት ኢባዳ ነው ሶላት ማለት የኢባዳ ሁሉ ቁንጮ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉን ኢማዱዲን የእምነታችን ምሰሶ ሶላት ነው ስለዚህ ሶላታችን ላይ በየትኛውም ሁኔታ በየትኛውም ሐል በየትኛውም ወቅት ሶላታችን ላይ ልናቀርበው የሚችል ዑዝር ሊኖረን አይገባም ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ